አንተ ስታቀናብርለት የትኛው ድምጻዊ ማን ነበር የማይረካው? ይሄ ምንም ጥያቄ የሌለው ቴዲ አፍሮ ነው። እሱ ይናገራል፣ ግን አሁን አልቻለኝም። ምን መሰለህ አልቻለኝም የምልህ ምንድን ነው እኔ ኢነርጂ ለምሳሌ ሰርተን ወተን በሲዲ እየሰማ እዚህ ጋር ታዲያ እንግባ መቼ አሁን እስከ ጠዋት 5 ሰዓት የተመላለስንበት ጊዜ 5 ሰዓት ድረስ አሁን በቃኝ ስጠኝ ነው የሚለኝ። ቆይ ምለው ነው ነኛው። ይሄ የሚያሳየው ጠንካራ ነው። በደንብ ተግባባችሁ። አንደኛ ጠንካራ ነው። ሁለተኛ ትልቁ ነገር መሰለ ቅንብር ላይ ስትቀመጥ አቀናባሪያች ግጥሟን ቢሰማት ምናምን ለሄለ ያስፈልጋል። ምንድነው ምጥ ነው ስራው። ስፔሻሊ እሱ ደራሲ ነው። ዜማ ሲያወጣ አብረው ማማጥ አለበት። በጣም ከባድ ነው ስራው። ሲመሰጥ አብረው መመሰጥ አለበት። ወይ ምናምን እያልክ ስልክ ወይ ምናምን ይወጣ አስር የምታደርገው ጉዳይ አይደለም። ገባ አንድ የሚወርደው ነገር ነው። ሁለተኛ ለህዝብ የምትልከው ነው። ለዛ ነው ይሄን 100 ምናምን ሚሊዮን ኢትዮጵያ ውስጥ ብቻ ያለውን ዓለም ላይ ያለውን ኢትዮጵያ ብትቆጥር ደግሞ ያን ሁሉ አሸነፈ ዘፈን ከዚህ ከ10 ሰው ከ50 ሰው ማሸነፍ ቀላል አይደለም። ገባ አርቲስት ስለሆንክ ብቻ ሳይሆን የስድስተኛው ስሜት በደንብ አይተው በከፍታ መብራር አለ። እኔ ሁሌ ስሰራ ምንድነው ማሸነፍ ለሰው ምን አይነት ነገር ልስጥ የሚለውንና ቴዲ ደስ ይለኛል። ከባድ ነው ለማይችለው ሰው ከባድ ነው። ልትወድቅ ትችላለህ እና በደንብ ከሱ ጋር ሰራት እንትኑ ኢነርጂው በደንብ ደግሞ የነካነው ነገር አሁን እስላም ክርስቲያኑ የሚለው ዘንድሮ ጾማቸው ሲገጥም በቃ ደወልልኝ። በቃ ዝም ብለን ሙድ በቃ በመጣበት ባየህበት በሆነ አንግል ላይ እንስራው ገባ አበባዮሽንም ስንሰራ ወተን የሆነ ቤት ነው እየተዝናናን ምናምን ማታ 4 ሰዓት አካባቢ ሰው መጥቶ ባከን ቴዲ ሚሊዮን ምንም ነገር አላዘጋጅም ምናምን ሲል አማን እንዴት ነው ወራ አንድ ነገር ሲል እንግባ አልኩት። መቻል አሁን ማታ 4 ሰዓት ነው የገባነው። ከሌሊቱ 11 ሰዓት አለቀ። በቃ እና ማዳመጥ ትንሽ ይመስላል። እኔ አሁን በሂደት የተማርኩት ምን ይላል መሰለ ቺፕ ኢዝ ኤክስፔንሲቭ። ምን ማለት ነው? የሆነ ስክሪፕት ዋጋ ላለማውጣት ቅድም እንዳልኩ የሆነ ፊልም አንዴ ተውኖት የሚሄደውን ሰው እያለ 4 ተዋናያን በሆነ ብር አምጥተህ ከምታደርገው አንዴ ክፈል። ቺፕ ኢዝ ርካሽ ነገር ዋጋ ያስከፍላል። በጣም ሚክሲንግም ላይ እቺን እንዴ አንዴ መጀመሪያ ላይ በደንብ ያልሰራውን ነገር በተለው የትም አይደርስም። ወይም የሆነ ቤት ተሰራና ደና ብሎኬት ገዝተህ አንድ ከማረቅ የማይረባ ብሎኬትና ሲሚንቶ ገዝተህ ስንት ስታድሰው ስትለጥፈው ትውላለህ። ስለዚህ እንደዛ ዋጋ እንዳያስከፈል አንዴ አቅም ለሁሉም ነገር ሰተህ ኢነርጂ ሰተህ ከሰራ በቀላይ ብዙ ነገሮች ነው የምትቀይረው። በነገራችን ላይና ወደ መፈራው ነገር ነው የሚሄደው። የሚገርም ነገር አንዳንዴ ያስፈልጋል።